ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ቤተሰቦች፣ ዛሬ የምነግራችሁ ታሪክ በዓለም ላይ ካሉ እጅግ ቆንጆ ሴቶች መካከል አንዷ ስለነበረችው ስለ ሆሊውድ ንግስት ላና ታርነር ነው። ላና ውበት ነበራት፣ ዝና ነበራት፣ ገንዘብም አልጎደላትም። ነገር ግን ከዚህ ሁሉ ብልጭልጭ ህይወት ጀርባ ስሟን ያረከሰና ህይወቷን ያመሰቃቀለ አንድ ትልቅ ችግር ነበረባት። እሱም ወንዶችን ያለ ልክ መውደድ። ዛሬ ውበቷ እንዴት ወደ እርግማን እንደተቀየረና በዝሙት ምክንያት ቤት ውስጥ ስለፈሰሰው ደም እውነተኛ ታሪክ እናያለን። እስከ መጨረሻው አብራችሁኝ ሁኑ። ላና ታርነር በ1940ዎቹና 50ዎቹ የሆሊውድ ቁንጮ ነበረች። ወንዶች ሁሉ ይመኟታል። እሷ ግን በአንድ ወንድ መርጋት የማይሳካላት ከአንዱ አልጋ ወደ ሌላው አልጋ የምትዘል ሴት ነበረች። በህይወቷ 7 ጊዜ አግብታለች። ከ8 በላይ ደግሞ በጣም የታወቁ የፍቅር ታሪኮች ነበሯት። ይህ የተመሰቃቀለ ህይወቷ ግን መጨረሻ ላይ ወደ አስደንጋጭ አደጋ መራት። በአንድ ወቅት ጆኒ ስታምፕናቶ ከሚባል ሰው ጋር ፍቅር ጀመረች። ጆኒ ግን ተራ ሰው አልነበረም። እርሱ የአደገኛ ወንበዴዎች ማፊያ አባል ነበር። ጆኒና ላና የነበራቸው ግንኙነት በፍቅር ሳይሆን በዝሙትና በጭካኔ የተሞላ ነበር። ጆኒ ላናን በቁጥጥር ስር አደረጋት። ታዋቂነቷን ተጠቅሞ ሊበዘብዛት ፈለገ። ላና ከእሱ ለመራቅ በሞከረች ቁጥር ፊትሽን በቢላዋ ተረትረዋለሁ፣ ዝነኝነትሽን አበላሸዋለሁ እያለ ያስፈራራት ነበር። ይህች የዓለም ንግስት በዝሙት ምክንያት ከመረጠችው ወንድ ጋር የግዞት እስረኛ ሆነች። በቤቷ ውስጥ በየቀኑ ጩኸትና ድብደባ ሆነ። ይህ ሁሉ ሲሆን ግን የ14 ዓመት ልጇ ቼሪል ታርነር ሁሉንም ነገር ትከታተል ነበር። ሚያዝያ 4 1958 ዓመተ ምህረት ላናና ጆኒ በመኝታ ቤቷ ውስጥ በከፍተኛ ሁኔታ መጣላት ጀመሩ። ጆኒ ላናን ሊገድላት እንደሚችል ዛተ። ይህን የሰማችው የ14 ዓመት ልጅ ቼሪል እናቷን ለማዳን ከወጥ ቤት ቢላዋ ይዛ መጣች። ጆኒ ወደ ላና ሲጠጋ ልጇ ጆኒን ሆዱ ላይ በቢላ ወጋችው። የአደገኛው ወንበዴ በላና ታርነር መኝታ ቤት ውስጥ በደም ተዘፍቆ ህይወቱ አለፈች። የዓለም ጋዜጠኞች በሙሉ የሆሊውድ ንግስት መኝታ ቤት ውስጥ ግድያ ተፈጸመ በሚል ርዕስ ተነቃነቁ። ላና ታርነር ውበቷንና ዝናዋን በመጠቀም እውነተኛ ትዳር መመስረት ትችል ነበር። ነገር ግን በዝሙት የረከሰ ህይወቷ ለልጇ ገዳይነት፣ ለራሷ ደግሞ የህሊና ቁስል ሆነ። ይህ ታሪክ የሚያስተምረን በስሜት ተገፋፍተን የምንመርጣቸው ሰዎች መጨረሻችን ቤታችንን ወደ ጦርነት ቀጠና ሊቀይሩት እንደሚችሉ ነው። እናንተስ በዚህ ታሪክ ላይ ምን ትላላችሁ? ላና ታርነር በደረሰባት ስቃይ ተጠያቂው ማን ነው? በኮሜንት መስጫ ላይ ተወያዩበት።